በመለኛ ገጽ ዛሬ ቀይ ወጥ እንዴት እንደሚዘጋጅ አሳያችኋለሁ። ከበዓል የተረፋችሁን ስጋ ይሄን ወጥ ብታዘጋጁበት በጣም ተመራጭ ነው። ወጡን እንዴት እንዳዘጋጀሁት የተጠቀምኩትን የግብአት መጠን፣ የማጣፈጫ ቅመም መመልከት ከፈለጋችሁ ሙሉ ቪዲዮውን ዩቲዩብ ላይ አስቀምጬላችኋለሁ። ነገር ግን ፈጠን ብሎ መማር ከፈለጋችሁ እዚህ ጋር መመልከት ትችላላችሁ። ምስሉ ላይ እንደምትመለከቱት ስጋና ሽንኩርት እንከትፋለን። ድስቱ ውስጥ ሽንኩርቱን ጨምረን ጨውና ውሃ አድርገን በእንፋሎት እናበስላለን። ሽንኩርቱ በደንብ ውሃውን ጨርሶ ከበሰለልን በኋላ ዘይት እንጨምራለን። በርበሬ ጨምረን በደንብ እናዋህደዋለን። ብስል ቅቤ ጨምረን በደንብ እናሸዋለን። የማቁላያ ቅመም እንጨምራለን። ስለ ማቁላያ ቅመም ዩቲዩብ ላይ ሰፊ ገለጻ ሰጥቼበታለሁ። ነጭ ሽንኩርት እንጨምራለን። ቁሌቱ እንዳይቃጠል ውሃ ጠብ እያደረግን እናበስለዋለን። አሁን የከተፍነውን ስጋ ጨምረን በደንብ አድርገን ከቁሌቱ ጋር እናሸዋለን። አሁን የማጣፈጫ ቅመም እንጨምራለን። ወጡን ለማጣፈጥ የተጠቀምኳቸውን የቅመም አይነቶችና መጠን የዩቲዩብ ገጻችን ላይ እንዲሁም ርዕስ መጻፊያው ላይ በዝርዝር ቀርበዋል። ከማጣፈጫ ቅመሞች መካከል የተጠቀምኩትን የዶሮ መረቅ አሰራር መመልከት ከፈለጋችሁ እዛው ገጽ ላይ ይገኛል። ስጋውን ከቁሌቱ ጋር በደንብ ካሸነው በኋላ ውሃ እንከልሳለን። የምንከልሰው ውሃ የፈላ ውሃ መሆን አለበት። ለመቅመስ ያህል ትንሽ ጨው እንጨምራለን። ለጋ ቂቤ እንጨምራለን። አሁን የቀይ ወጣችን ዝግጁ ሆነ ማለት ነው። ይህን ወጥ በረዶ ቤት እያደረግን እያወጣን እያሞቅን መጠቀም እንችላለን። ነገር ግን እያወጣን ስንጠቀም ከእጅ ንክኪ ፈጽሞ ነፃ መሆን ይኖርበታል። በሚቀጥለው እንዳሳያችሁ የምትፈልጉት የወጥ አይነት ካለ አስተያየት መጻፊያው ላይ ጻፉልኝ።